ሰላም ጤና ይስጥልኝ የህያው መልእክት ቤተሰቦች፣ ዛሬ በመላው ኢትዮጵያውያን ዘንድ የሚወደደውን ኢቢኤስ ቲቪ የመሰረቱትና በኢትዮጵያ የሚዲያ ታሪክ ውስጥ አዲስ ምዕራፍ የከፈቱት ታላቅ ሰው አቶ አማን ፍስሐ ሲሆን ከዚህ ዓለም በሞት መለየታቸው ተሰምቷል። የአቶ አማንን ድንገተኛ ህልፈትም ተከትሎ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተሰማቸውን ጥልቅ ሐዘን ገልጿል። ጠቅላይ ሚኒስትሩም በመልእክታቸው አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ የአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል በማለት አቶ አማን ለሀገራቸው የነበራቸውን ታማኝነትና ታላቅ አስተዋጽኦ መስክሯል። አቶ አማን ፍስሐ ሲሆን በኢትዮጵያ የሚዲያ ዘርፍ ውስጥ የግል ሚዲያ እንዲያድግና እንዲዘምን ካደረጉ ቀዳሚ ሰዎች አንዱ ነበሩ። በሚሊዮኖች ቤት የሚታየው ኢቢኤስ ቲቪ ዛሬ ለደረሰበት ደረጃ የእሳቸው ራዕይና ጥረት ውጤት ነው። ጠቅላይ ሚኒስትሩ እንዳሉት በፈተና ወቅትም ለሀገራቸው የሚጠበቅባቸውን በማድረግ ትልቅ አርአያነትን አሳይተው አልፈዋል። እኛም በህያው መልእክት ስም ለቤተሰቦቻቸው፣ ለኢቢኤስ ሰራተኞችና ለወዳጅ ዘመዶቻቸው መጽናናትን እንመኛለን።